سبحانه وتعالى በትናንትናው ዕለት በጥይት ተመተው ወደ አኺራ የሄዱ ወንድሞቻችንን አላህ በሸሂድነት ይቀበላቸው። ሁላችንም እንደ ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሙስሊም የሆነ ሰው ሙእሚን የሆነ ሰው በአላህ መንገድ ላይ እውነትን ይዞ አላህ ቢወፍቀኝ ብሎ ከሚመኛቸው ነገሮች መሃል አንዱ በአላህ መንገድ ላይ ሸሂድ መሆን ነው። እነዚህ ወንድሞቻችን እኛ በመናውቀው በዲን መንገድ ላይ መስጊድ ውስጥ ነው የሞቱት። ሰዎች ኸምር እየጠጡ ዚና እየሰሩ ያልሆነ ቦታ ተገኝተው ወደ አኺራ ይሄዳሉ። ይሄ ሁሉ መች እንደምንሞት እንዴት እንደምንሞት ፕሮግራሙ በእኛ እጅ ስለሌለ ሁሉ ጊዜ እንደ ሙስሊምነት በአላህ ሱብሓነሁ ወተዓላ መንገድ ላይ እየተዋወስን እየተመካከርን መኖር ብቻ ሳይሆን ለዲናችን አለው ብለን ደግሞ አንድ ስቴፕ ከፍ ብለን ስንገኝ አላህ ሱብሓነሁ ወተዓላ ደረጃ እሱ ዘንድ ትልቅ ደረጃ ይኖረናል ኢንሻአላህ። መሰረታዊው ነገር ኡስታዝ ናስር ቅድም እንደጠቀሰው ኢትዮጵያ ውስጥ በርካታ ችግሮች አሉ። ያልተፈቱ ያልተመለሱ የኢትዮጵያውያን ሙስሊሞች በርካታ ጥያቄዎች አሉ። ይሄ ማንም ሰው ቢመጣ ሊያስተባብለው የማይችል እንደ ፀሐይ ግልጽ ያለ ጉዳይ ብዙ ነው። እነዚህን ግን አንድ ከሆንን ከተደማመጥን 60 እና 70 ሚሊዮን ያለው የኢትዮጵያ ሙስሊም እየተደማመጠ በሐሳቡ በጉልበቱ በገንዘቡ በዱዓው በሁሉም ነገር እየተደማመጠ ከሰራ ግማሹ በእኛ ትውልድ ይቀየራል። እኛ ትውልድ መቀየር ያልቻለው ደግሞ ወደሚቀጥለው ይተላለፋል። ይሄን ማናችሁም ጥርጣሬ ሊኖራችሁ አይገባም። ይሄንን ስናደርግ አንዳንድ ሰዎች ለምን ጠፋችሁ ለምን ዝም አላችሁ እያላችሁ ብቻውን ብዙ ሰዎች አላችሁ። የለም በደንብ ሙን መብታችሁ ነው፣ የዲን ጉዳይ ነው። ግን እኛም ጋር ደግሞ ሌላ እውነት አለ። ከዚህ በፊት መሪ ብለን መጅሊስ ላይ ጥያቄ ጠይቀን ታግለን ብዙ ነገር ሆነናል። አሁን ደግሞ በተቻለ መልኩ በግለሰብ ደረጃ ትግሉን መምራት አይደለም የሚል እምነት አለ። የሚችሉትን ያህል ለመስራት ፈቃደኛ የሆኑ ሰዎች ካሉ ከጀርባቸው ተሰልፈን ይሄን የኢትዮጵያ ሙስሊሞች መሪ ድርጅት በሁለት እግር እናቆመው። በሁለት እግር አልቆምም። መጅሊስ በሁለት እግር ቢቆም አይናቅም ነበር። መጅሊስ መንጋራ ቢሆን እንቀመጥ ነበር። የ60 የ70 ሚሊዮን ሙስሊሞች መሪ ደብዳቤ ጽፈው በስልክም ጭምር ሞክረው አላናግርም የሚባለው መጅሊስ ተገቢውን ቦታ ስላላገኘ ነው። ይሄን ቦታ እንዲኖር ደግሞ እያንዳንዳችን በዱዓችን በገንዘባችን በአቅማችን እየተናበብን እየተደማመጥን የኢትዮጵያን ሙስሊሞችን የሚመስል መጅሊስ እናቁም እናግዛቸው ብለን የምንችለውን ያህል ከጀርባቸው ሆነን አስተዋጽኦ እናበርክት እያልን ነው። ነው ዝም ብሎ በፌስቡክ መጻፍ ይቻላል። ዝም ብሎ ወደ ተቃውሞ መውሰድ ይቻላል። ግን ያ ሁሉ ታግለን ያመጣነው መጅሊስ ተመልሰን በሁለት እግር እንዳይቆም እኛ ካደረግን እየተጠላለፍን ግለሰብ እነዚህ ወንድሞች እንደምታውቁት ትናንት በሰላም ከቤት ወጡ። መጨረሻ ደግሞ ምን ሆነ? ወደ አኺራ ሄዱ። ግለሰብ እንደዚህ ነው፣ ይነሳል፣ ይቆማል፣ ይወድቃል። ጠዋት ከቤት ወጥቶ መኪና ይገጨው ይሆናል፣ የሆነ ሙሽኪላ ይደርሰው ይሆናል። በግለሰብ ደረጃ የሚካሄድ ትግል ዘላቂ ስለማይሆን በምንችለው ያህል ከላይ እስከ ሰፈራችን ያለው የመጅሊስ ጠንካራ እንዲሆን እንፈልጋለን። ለዚህ ደግሞ ተቋም ስርዓት ይዞ ባለቤት ይዞ 60 እና 70 ሚሊዮን ሙስሊምን ከጀርባ አሰልፎ መሄድ ከቻለ ወላሂ ብዙ ምን ሰራው ተአምር አለ አይደለም። ኢንሻአላህ ብዙ መስራት የሚችል አቅም አለን። ብዙ መስራት የሚችል ጉልበት አለን። ብዙ መስራት የሚፈልግ ለዲኑ የሚቆጥ ውስጡ የሚቃጠል እናንተን የመሰሉ ብዙ ሚሊዮኖች አሉ። እነዚህን ሁሉን አንድ ሆነን ከሄድን የምንሰራቸው ብዙ ስራዎች አሉ። ይሄን አስተዋጽኦ ለማድረግ ዝግጁ ናችሁ? ይሄን እውነት መሆኑን የምናረጋግጠው አንድም ዛሬም ይሁን ከዚህ ስንወጣ አሁን በኋላ በሚኖሩንም የተለያየ እንቅስቃሴዎች ይሁን ሶሻል ሚዲያ ላይ እውነትም ውሸትም ይጻፋል። እኛን መረማመጃ ማድረግ የሚፈልግ ብዙ አካል አለ። እኛ የምንታገለው ለሀገራችን ለዲናችን እንጂ ለሌሎች መረማመጃ ለመሆን አይደለም።
በራሳችን መንገድ ለዲናችን ለሀገራችን ለህዝባችን ለመታገል እንኳን ገንዘባችን አይደለም ህይወታችንን ለመስጠት ዝግጁ ነን። የተለያዩ አካላት የኛን ትግል ጠልፈው ለራሳቸው አሳክተው የሚፈልጉት ብዙ ነገር አለ ከሆነ እኛ እንኳን ለራሳችን አይደለም ለሀገርም መትረፍ የሚችል ሰዎች ነን። በዚህ ደረጃ እንናበብ፣ በዚህ ደረጃ እንበርታ፣ በዚህ ደረጃ ጉድለታችን እንመልከት፣ በዚህ ደረጃ የምንፈልገው መጅሊስ በሁለት እግር እንዲቆም ምን አስተዋጽኦ እያበረከትን ነው እያልን ራሳችንን እንይ። ብዙ የተለፋበት ስራ በአንድ ፌስቡክ ፖስት ሰዎች ሐሳብ ይለውጣሉ። ያለንበት ዘመን ብዙ የሚዲያ ተጽዕኖ አለ። ይሄንን በመረዳት ወንድሞቻችን በዲን መንገድ በመሞታቸው አናዝንም። ነገር ግን ደግሞ በተመሳሳዩ ጊዜ ደግሞ የበለጠ ሰው እንዳይሞትብን፣ የበለጠ ሰው እንዳይጎድልብን የትኛው መንገድ ይሻላል በሚል እንድንሄድ የእናንተን የእያንዳንዳችሁን ትዕግስት፣ የእያንዳንዳችሁን አስተዋጽኦ፣ የእያንዳንዳችሁን መናበብ የሁላችንን ጥረት እንደሚፈልግ በማወቅ የቤት ስራችን የትግል መንገዱ ሰልፍ መውጣት ብቻ አይደለም። ሰልፍ አስፈላጊ ከሆነ እስከ ዛሬም ወጥተናል፣ ካሁን በኋላም እንወጣለን። ይሄ የተለየ ነገር አይደለም። ነገር ግን ስንወጣ በመሪ ድርጅታችን ተማክረን ተያይዘን መስጊድን ብቻ አይደለም፣ አስፈላጊ ከሆነ መውጣት ያለበት ቦታ ሁሉ ሊወጣ ይችላል። ትልቁ ጉዳያችን ትግልን ሰልፍ ብቻ አድርገን አንውሰደው። ትግል ሰልፍ ብቻ አይደለም፣ የትግል አይነቱ ብዙ ነው። አንድ ምሳሌ ልስጣችሁ። አንድ ምሳሌ ከሰሃቦች ነቢያችን እንደምታውቁት ሶስት ጎሳዎች በጋራ ሆነው እስልምናን ሊያጠፉ ተነሱ። ማን? ቁረይሾች አንድ፣ ቀጠፋን የሚባል ጎሳ ሁለት፣ እንደገና በኒ ቁረይዛ የሚባሉ አይሁዶች ሶስት ሆነው እስልምና መዲና ላይ በዛን ሰዓት የሙስሊሞች መንደር 2 ኪሎ ሜትር ስኩዌር ናት ኤሪያዋ። ዛሬ ሄድን ቦታውን ስናየው የነበረው እነዚህን እናጥፋ ብለው 10,000 ጦር ይዘው መጡ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችን አሰልፈው ለዲናቸው ሊታገሉ መዲናን ሊመክቱ በቆሙበት ሰዓት ምሽግ ይቆፍራል፣ ግማሹ የተለያየ ስራ ይሰራል። የአላህ ነገር ደግሞ ዲኑን መነሰር ሲፈልግ ከካፊር መሃል ሰው ያመጣል። ከካፊሮች እስልምና ሊያጠፉ ከቆሙት መሃል ኑአይም ኢብኑ መስዑድ የሚባል ሰሃቢ እስልምናን አጠፋለሁ ብለው መዲናን ከከበቡት ከቀጠፋን ጎሳ መሃል ቁጭ ብሎ ተፈክር ያደርጋል። መሳሪያውን ይዟል። ሊያጠፋ የመጣው ሙስሊሞችና እስላምን ነው። ነገር ግን ለምንድን ነው ይሄ ሁላችን ግን 10,000 ጦር ይዘን ሙስሊሞችን ለማጥፋት የመጣ ነው ብሎ ተፈክር ማድረግ ጀመረ? ምን ያደረጉን እነዚህ ሰዎች? ምንድነው የበደሉን እነዚህ ሰዎች ብሎ ማሰብ ቀጠለ። እያሰበ እየሄደ ያለ መጨረሻ ላይ የኛ ዲንና የነሱ ዲን እንዴት ነው ብሎ ዲኑን ማነጻጸር ውስጥ ገባ። ያነጻጸረ ሲሄድ እንደውም ሐቅ ያለው ሙስሊሞች ጋር ነው ብሎ ወሰነ። በዛው ምሽት ማለት ነው አላህ ሊያጠፋ የሄደ ሰው ተደብቆ ሸልኮ ነብይ ሰለላሁ ዐለይሂ ወሰለም ሸሃዳ ያዘ። ነብይ ሰለላሁ ዐለይሂ ወሰለም ጋር ከናንተ ጋር ሆኜ ትናንት እስልምና ሊያጠፋ የተሰለፈ ሰው ዛሬ እስልምና ሊነስር አብሬያችሁ ልታገላል። ነብይ ሰለላሁ ዐለይሂ ወሰለም ኢንማ አንተ ረጁሉን ዋሂዳ እስልምና ሊያጠፋ የመጣ 10,000 ጦር ነው። ከ10,000 ጦር መርሃ አንድ ሰው ነው ሰልሞ የመጣ አብሬያችሁ ልታገል ሲል ነብይ ሰለላሁ ዐለይሂ ወሰለም ከቻልክ አሉት። ተመልከቱ፣ ከቻልክ እስልምና ሊያጠፉ የመጡ እነዚህ 10,000 ሰዎች ከቻልክ አንድነታቸውን በጣት ምን ትግል ሰጡት? ዲኑን ሊያጠፋ የመጣውን ኃይል አንድነቱን በጣጥስ ብለው ሐሳብ ሰጡት። እሺ ብሎ ተቀብሎ ወዴት ሄደ? ወደ ጎሳው በምሽግ ቸልኮ ሄደ። አሁን ምን ተፈኩር ማድረግ አለ? ነብይ ሰለላሁ ዐለይሂ ወሰለም ናታገል ከኛ ጋር መሳሪያ ይዘህ አላሉትም። ሌላ ሚሽን ሰጡት። ምንድነው ሚሽን? ዲኑን ሊያጠፋ የመጣውን ኃይል አንድ ሆኖ ሊያጠፋን የመጣውን ኃይል ከፋፍል ነው። እሺ ብሏቸው ሄደ። ያስባል ምን ብዬ ልከፋፍላቸው? እነዚህ እሱም የነሱ ወገን ነበር ትላንት፣ ዛሬ ግን ሰልመዋል። መጨረሻ ላይ ምን ሐሳብ መጣለት? ምን ብሎ የሚዋጉት አካል መዲናን ለማጥቃት የመጡት አንድ አይሁዶቹ በኒ ቁረይዛ፣ ሁለተኛ ቀጠፋን፣ ሶስተኛ ቁረይሾች ናቸው። የነሱን ኃይል አስተላለፍ አየና ወደ ማን ሄደ? ወደ በኒ ቁረይዛዎች ሄደ። ጦርነት ተዘጋጅተናል እስልምናን ለማጥፋት። ነገር ግን ሁሌ እንደታሰበው አይሄድም ጦርነቱ። ስለዚህ አንድ ሐሳብ አለን። ምንድነው? ድንገት